በመጀመሪያ እንግዲህ ይህን ቃለ መጠይቅ ስላገኝ በጣም እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዛችሁኝ፣ ሀሳቤን ሼር ለማድረግ ስለጋበዛችሁኝ በጣም አመሰግናለሁ። በመጀመሪያ ወደ ቃለ መጠይቁ ከመግባታችን በፊት ራስዎትን በትንሹ ያስታውቁ። እሺ፣ እኔ አታላይ ሙሉ እባላለሁ። የምሰራው በሙያዬ ፋርማሲስት ነኝ። የምሰራው እዚሁ አዲስ አበባ ዩኒቨርሲቲ ፋርማሲ ትምህርት ቤት፣ በተጨማሪ ደግሞ ክሊኒካል ፋርማሲ ሰርቪስ ጥቁር አንበሳ ሆስፒታል ውስጥ ፕራይመርሊ ኦንኮ ሄማቶሎጂ ኤሪያ ላይ እየሰራሁ እገኛለሁ። እንግዲህ ወደ መጀመሪያው ቃለ መጠይቅ ስንገባ የፋርማሲ አካዳሚክ ጉዞ ጠቅላላ አድርጎ እንዴት ነበረ? በፋርማሲ ሙያም ለመቀጠል ምንድን ነው? እንዴት ለመቀጠል አሰብክ? ትንሽ ወደ ኋላ ለመመለስ ያህል ምናልባት እኛ ዩኒቨርሲቲ በምንገባበት ሰዓት እንደ ሁሉም ነገር አልጋ ባልጋ አልነበረም። ማለት የምንፈልገውን ፊልድ ለመምረጥ እንደው የምንፈልገው ፊልድ ጋር ጆይን አድርገን ለመማር ያን ያህል አስቻይ አልነበረም። ብዙ ቻሌንጅስ ነበሩና እንግዲህ በዛን ሰዓት የነበረው ነገር እኛ በጣም የምንፈልግ የነበረው ሜዲሲን ለመግባት ነበረ። እንግዲህ አልሆነም። ያው ወደ ፋርማሲ ተቀላቀል ማለት ነው። ለምን ፋርማሲን መረጥ ስትይ እንግዲህ እንደ አብዛኛው በተለይ እኔ ምን ያህሎቻችን እያንዳንዱን ዲሲፕሊን በደንብ እናውቃለን የሚለውን እውነት ለመናገር እርግጠኛ አይደለሁም። ስለዚህ እኔ ፋርማሲ ምን ይሁን ሜዲሲን ምን ይሁን ሌሎች ዲሲፕሊኖች ምን ይሁኑና እስከምን ድረስ የሚለውን ነገር ብሎ ኦቨርቪው ነገር ነው እንጂ በደንብ ዲቴል ምናምን መረጃ አልነበረንም። እና ስለዚህ ፋርማሲ ጆይን ሳደርግ ልክ ይሄ በራንክ ከሜዲሲን ቀጥሎ ፋርማሲ አይነት ነገር ስለነበረ ዘን ፋርማሲ ጆይን አደረግኩ ማለት ነው። ግን ፋርማሲ ጆይን ካደረግኩ በኋላ እና በዛን ሰዓት የነበረው ምናልባት ፊሊንጉ ጥሩ አልነበረም። እውነት ለመናገር ደስተኞች አልነበረም ብዙዎቻችን። እንዳጋጣሚ ነው ደግሞ ልክ ፋርማሲን ጆይን በምናደርግበት ሰዓት የሆነ አንድ የወጣ ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭስ በፓርላማ የሆነ አንድ የወጣ እንትን ነበረ እንዲጸድቅ አፕላይ የተደረገ ነገር ነበረና ማለት ነው የፋርማሲ ሙያ ማንኛውም የጤና ባለሙያ መስራት እንደሚችል ቢሰራው ምንም ችግር እንደሌለው የሚል አይነት ነገር ነበረና ትንሽ እኛን እንደ ተማሪ ዲስከሬጅ አድርጎን ነበረ። ምንም አናውቅም። ብዙ ቻሌንጆች በነበሩበት ሰዓት ደግሞ እንደዚህ አይነት መረጃዎችን ስንሰማ ትንሽ አስቸጋሪ ነበርና እንዳጋጣሚ ነው በስም መጥቀስ እፈልጋለሁ። እውነት ለመናገር ሬዮት የሚባል አስተማሪ ነበረን፣ ፋርማሲቲክስ አስተማሪ። በጣም ክላሱን ትቶ ኦልሞስት በቃ እኛን ነበር እየመከረኝ ነበርና ምንም ችግር የለም ያ ምንም የሚፈጠር ነገር አይደለም፣ ወይም ደግሞ እነሱ የሚሉት የሚጸድቅ ነገር ስላልሆነ እናንተ ኮንሰንትሬት አድርጋችሁ ትምህርታችሁን ተማሩ አይነት ነገር መጣ። ዘንኛ ትምህርታችን ቀጠልን የኔ በሱ ምክር ማለት ነው። ጥሩሽ ወደ ቀጣዩ እንግዲህ ስናልፍ ከተማሪነት ወደ መምህርነት በተሸጋገረበት ወቅት የነበሩት እነዚህ ሁሉ የምትላቸውን ተግዳሮቶች ምን ነበሩ እና ደግሞ መፍትሄዎች ውስጥ አብረን ኦኬ። በተማሪነት ደረጃ ያለውን ምናልባት ለእናንተም ትንሽ ይጠቅማል ብዬ ስለማስብ ከዛ ፋርማሲ ጆይን ካደረግኩ በኋላ ያለውን ነገር ትንሽ በተለይ ሁለተኛ ዓመት፣ ሶስተኛ ዓመት፣ አራተኛ ዓመት፣ አምስተኛ ዓመት እያልን ስንሄድ የነበረው ፊሊንግ መጀመሪያ ፈርስት ይር ላይ እንደነበረው አልነበረም እውነት ለመናገር ማለት ነው። እና አንድ ሰው ሁሌ ማለት መጀመሪያ ሲገባ ፓዙን አውቆ ቢገባ ጥሩ ነው። ካልበለዛ ግን ከገባ በኋላ ግን መውደድ አለበት። ስለዚህ እኛ ያደረግነው ነገር አንድና አንድ ሙያችንን ወይ ደግሞ ፋርማሲ ተማሪነታችንን በጣም ወደነው ነበር እና በፍቅር ነው የምንማረው። በጣም ነው የምንጠያየቀው እርስ በራሳችን። ክላስ ውስጥ በጣም ነው አክቲቭሊ ኢንጌጅ የምናደርገው። ከዛ ፊፍዝ ይር ላይ ከሜዲሲን ተማሪዎች ከኛ ባቾች ጋር የዛኔ ልክ እኛ ፋርማሲ ስንገባ እነሱ ሜዲሲን ከገቡት ጋር የቲም ትሬኒንግ ፕሮግራም ነበርና እነሱ ጋር ልክ አንድ ላይ ስንወጣ ግን የነበረው እውነት ለመናገር የተለየ ፊሊንግ ሆነስቲ ማለት ነው። ኦኬ እንኳን ፋርማሲ ገባው ሚል አይነት ፊሊንግ እስከሚያድርብን ሁላችንም ማለት ነው። ስለዚህ ሜዲሲን መግባታችን ምንም ያን እንትን አልነበረም። ፋርማሲ ሙያ መቀጠላችን አግባብ ነበረ ወይም ደግሞ ኦፖርቹኒቲ ጥሩ ነበር ሚል አይነት እንትን ነበር። ምክንያቱም የነበረን ኢንጌጅመንት ከስኪልም ከኖሌጅም ከኢንተራክሽን ፐርስፔክቲቭ የተሻለ ስለነበረ ማለት ነውና ስለዚህ እሱ በጣም ጥሩ ምትዩና በደንብ ፋርማሲ ሙያ ላይ በደንብ እንድትሰሪ ፋርማሲ ሙያ እውነትም እኛ እንደምናስበው በሂስቶሪካሊ እንደምናውቀው ዲስፔንሲንግ ሁሉም ጌት ኪፐር ሆኖ ሳይሆን ዳይሬክት ፔሸንት ኬር ጋር ኢንጌጅ ቢያደርግ የተሻለ ሕክምናው ላይ ኢምፓክት እንዳለው ለማየት ነው አይቻለው። አለውም ደግሞ ብዙ ነገር አይተናል እውነት ለመናገርና
ስለዚህ እንደው እንደ ተግዳሮት ከጠየቅሽኝ 2006 ላይ ክሊኒካል ፋርማሲ ሰርቪስ ወር ደግሞ የመጀመሪያው ክሊኒካል ፋርማሲ ወር ደግሞ ፔሽንት ኦሪየንትድ ካሪክለም የተማሩ ግራጁዌትስ ወደ ስራው ዓለም ሲቀላቀሉ የነበረው ኢምፕሬሽን ምንድን ነው? ላይ ጥቁር አንበሳ ስንገባ ሆል እንትን ክሊኒካል ፋርማሲ ሰርቪስ ሲባል ሁሉም ሰው ዲስፔንሲንግ የማይሰራ ዌር ሃውስ ወር ደግሞ ሰፕላይ ቼን ማኔጅመንት የማይሰራ አይነት አድርጎ ነገር ነበረ እና ግን አይደለም። ይሄ አዲሽናል የክሊኒካል አስፔክቱን ጨመርንበት እንጂ ሌላውን ሙያ የሚሰራ ወይም ደግሞ ይሄ ካሪክለሙ ሌላውን ሙያ ወይም ደግሞ ሌላው አክቲቪቲ ላይ ኢንጌጅ እንዳታረጊ የሚያደርግሽ አይደለም። ስለዚህ ልክ የኛ የዛኔ ክሊኒካል ፋርማሲ ሰርቪስን ስንጀምር ማንም ሜንተር ኦንሳይት ልክ ኤክስፒሪየንስ ያለው ሰው ጋይድ እያደረገ ምናምን ሳይሆን በራሳችን በተነሳሽነት ምናምን የጀመርነው። ስለዚህ ሁሉም ሰርቪስ ቲም ወርክ እንደሆነ አይተናል። ቲም ወርክ ጋር ግን በጣም ትንሽ ቻሌንጅ ያደረገን የነበረው ነገር የመጀመሪያው ከሰዎች ጋር እንዴት ኢንተራክት ማድረግ እንዴት ኮሚኒኬት ማድረግ እንዳለብን ብዙም እንትኑ አልነበረን። ፍላጎቱና ድፍረቱ ነው እንጂ ያለው ይሄ በደንብ አላይል ወይ ዲዛይን በሆነ ወይ ኮሚኒኬት እና ኢንተራክት እንድናደርግ የሚያደርግ ሲስተም አልነበረም። ስለዚህ የመጀመሪያው ቻሌንጅ የመጣው እኛ የፋርማሲ ሰርቪሱን ልክ ዲስፔንሲንግ አክቲቪቲውን ልክ በፊት ይሄ ስቶክ ዲስፔንሲንግ ሲስተም ወይ ደግሞ ፍሎር ስቶክ ዲስፔንሲንግ ሲስተም ይባላል። ሰደርሽበት ታውቂዋለሽ ምን ማለት ነው? ልክ አንድ ቦታ ላይ ልክ ዲስፔንሲንግ አክቲቪቲ ኢንበልክ ልክ ለአንድ ሳምንት ሜዲኬሽኖች ይወጣሉ ወደ ዋርድ ማለት ነው። ዘን ነርሶቹ ይወስዱና ከራሳቸው ጋር አድርገው ማለት ፔሸንቱ ልክ ሲፈልግ ከነሱ ከራሳቸው ከነርሲንግ ስቴሽን ጋር ካለ ሜዲኬሽን ወር ደግሞ ሰፕላይ ከነሱ ጋር ይወስዳሉ እንደማለት ነው። ስለዚህ ምን ማለት ነው? ፋርማሲ ጋር የሚመጡት ነርሶቹ በሳምንት አንዴ ነበር። ስለዚህ መጀመሪያ ያየነው ነገር የፉል ኦፍ ዌስቴጅ ነበር። ስለዚህ ያንን ልክ ወደ ዩኒት ዲስፔንሲንግ የምንለው አይነት ሳይሆን አትሊስት አንድ ዲስፔንስ የምናደርገው ለ24 ሰዓት ብቻ እንዲሆን አደረግነው። ማለት ዩኒት ዶዝ ዲስፔንሲንግ አሁንም ባንለውም ግን አትሊስት በፍሎር ስቶክ ዲስፔንሲንግ እና በዩኒት ዶዝ ዲስፔንሲንግ መካከል አደረግነው እንደማለት ነው። ስለዚህ በሳተላይት ፋርማሲዎችን ከፈትን በየዋርዱ በተለይ ሜጀር ዋርድስ ኢንተርናል ሜዲሲን፣ ፔዲያትሪክስ፣ ሰርጀሪ፣ ጋይኒክስ፣ ኢመርጀንሲ፣ አይሲዩ እያል የተለያዩ ፋርማሲዎች እንዲከፈቱ አደረግን ያ ስንገባ ማለት ነው። ከዛ ዋርድ ክሊኒካል ራውንድ ሜጀር ራውንዶችን አቴንድ እናደርጋለን። ዘንድ ደግሞ ልክ ራውንድ እንደጨረስን ዲስፔንስ የምናደርገው ራሳችን ነው። ስለዚህ ፔሽንት ኤ ምን እንደሚወስድ በደንብ አውቀዋለሁ፣ ምን አይነት ሲቹዌሽን ላይ እንዳለ። ስለዚህ ሞኒተር ኤንድ ኢቫሉዌት ለማድረግ ቀላል ነበረ። ያንን ግን ሌላኛው ዲሲፕሊን አሁንም ያው እንትን ጀስት ሚስኮት እንዳታደርጉኝ ያልወደዱት ባለሙያዎች ነበሩ። ምክንያቱም በዛ ውስጥ የሚጠቀሙ ሰዎች ስለነበሩ ማለት ነው። ኢንበልክ ታወጫለሽ። ስለዚህ በልክ የወጣው ነገር ፔሽንት ጋር አይደርስም። ስለዚህ ወደሆነ ቦታ ዳይቨርት ይደረግ ነበር፣ ዳይቨርሽን ነበር ማለት ነው። ስለዚህ ያን ዳይቨርሽን ስለቀረ ብዙ ያልወደዱት ባለሙያዎች ነበሩ እና ትንሽ ያው አለመስማማት ነበር። ሁለተኛው ደግሞ እንደ ፋርማሲ እንግዲህ ፐርሰናል እንትን እንዳይሆን ላይክ ሲስተም ዋይድ ሳይሆን ግን ጀስት የዛኔ እንዳጋጣሚ ሆኖ የገጠመን ሌላኛው ነገር ደግሞ ልክ ክሊኒካል ፋርማሲን በደንብ አንደርስታንድ ያላደረጉ ሰዎች ነበሩ። በክሊኒሻንስ ወይም በፊዚሻንስ ሳይድ በደንብ ጠቀሜታውን አይተውታል፣ አሳይተናቸዋል። ግን ደግሞ በእኛው በራሳችን በፋርማሲስቶቹ መካከል ትንሽ አለመግባባት ወይም ደግሞ ሰፖርት አለመደራረግ ነበረ። ምንድነው ላይክ ምንድነው እኛን ልክ በክሊኒካል ኦሪየንትድ ግራጁዌት ያደረጉትን ሰዎች በነዛኞችን ኦልድ እንላለን፣ ነዛኞቹ ኒው ይላሉ እና ይህ አይነት ኤክስፕሬሽን ትንሽ ነገሮችን ይሻክሩ አደረገና በተለይ እንግዲህ ባለሙያ ነሽ፣ ባለሙያ ስትሆኚ ደግሞ ሞቲቬት የሚያደርግሽ ነገር ትፈልጊያለሽ እና ይሄ ሞቲቬቲንግ ፋክተሮች የምንላቸው ነገሮች ከኛ ጋር እየተቀነሱ እየሸሹ ሲሄዱ እኛ ፍላጎቱን እያጣን ክሊኒካል ፋርማሲ ሰርቪስን የመስጠት ፍላጎቱ እያጣ ሄደ። አብዛኛው ሰው ውስጥ 30 ምናምን ገብቶ እስከ 30 ውስጥ አሁን አክቲቭሊ ክሊኒካል ፋርማሲ ላይ ያሉት ምናምን በጣም የሚቆጠሩ 2-3 የማይበልጡ ናቸው። ሌሎቹ በዛ ምክንያት ያው ስራውን ጥለውት ሄዱ እንደማለት ነው። እና በጣም ቻሌንጅ የነበረው አንደኛ ሪኮግኒሽን አለማግኘቱ፣ ማኔጅመንት ሰፖርት አለማግኘቱ፣ ደን
ፒር ሰፖርት በተለይ ፋርማሲስቶች ለፋርማሲ ሙያው ቋሚ ተቆርቋሪ መሆን ሲኖርባቸው ግን አልነበሩም። ስለዚህ እሱ ነገር ትንሽ ቻሌንጂንግ ነበር። ሌላው ደግሞ በክሊኒካል ፋርማሲስት ያለህን የተግባር ልምድ ለተማሪዎች በመማር ማስተማር ሂደት ውስጥ እንዴት አድርገህ ታስተምራቸዋለህ? መጀመሪያ የማደርገው ነገር እውነት ለመናገር በተለይ ሰርቪስ ሲባል ፕራክቲስ ቲዮሪው በደንብ ወደ ስኪል እና ኖውሌጅ ቀይረሽው። ምክንያቱም ጀስት ፉል ኦፍ ቲዮሪ ሲሆን አንደኛ ኢንተርናላይዝ ለማድረግም ትቸገሪያለሽ። ተማሪዎችን በደንብ የምር የሚማሩት ነገር ተግባር ልምምድ ጋር አፕላይ እንደሚደረግ ትንሽ እንትን ላይ ያደረጉት ይችላሉ። ጀስት ምን ልበልሽ በደንብ አጽንኦት ላይ ሰጡት ይችላሉ። ስለዚህ እኔ ሁሌ የማደርገው ነገር ፕራክቲካሊ ኬዞችን ልክ ክላስሩም ቲቺንግ ቢሆንም ግን አሁን ክላስሩም ቲቺንግ እና ኦንሳይት ትሬኒንግ ሲሆን ይለያያል። ኦንሳይት ሲሆን ምንም ጥያቄ የለውም። ጀስት የምታወሪው ስለ ፔሸንት እና ፔሸንትን ጋር ያሉ ችግሮችን እንዴት ፋርማሲ ባለሙያው አድሬስ ማድረግ አለበት መፍታት አለበት የሚለውን ነው የምታደርጊያቸው። ግን ወደ ክላስሩም ቲቺንግም ስትሄጂ ሚክስ ማድረግ አለብሽ። ላይክ ፕራክቲካል ኬዞችን አምጥተሽ ከዛ ከቲዮሪው ጋር በደንብ ኢንቴግሬት አላይን ማድረግ አለብሽ ማለት ነው። ስለዚህ ጥሩ ኢምፕሬሽን በደንብ ጥያቄ እንዲፈጥር ተማሪዎቹ ጥያቄ መጠየቅ አለባቸው። ጥያቄ የሚያስነሳ ወይም ጥያቄ እንዲጠየቅ የሚያደርግ ነገር መኖር አለበት እንደማለት ነው። እና ስለዚህ እሱን አደርጋለሁ። ፕራክቲካል የሆኑ ኬዞችን ሪል ሴናሪዮ ወይም አንድ ተማሪ ልክ ሲወጣ ምን ይገጥመዋል የሚለውን ነገር ለማሳየት እሞክራለሁ በተቻለኝ አቅም ማለት ነው። ምን ያህል ረክተዋል እርግጠኛ አይደለሁም፣ ፊድባክ ወስጄ ስለማላውቅ ማለት ነው። ቀጣዩ እንግዲህ የሚሆነው በጉዞ በፋርማሲ ባለው በሙሉ ወቅት የተከሰተ አስቂኝ ገጠመኝ ካለ የምታስታውሰው ብታካፍለን። ጥሩ እንግዲህ በተለይ እንግዲህ ሙያዊ የሆነ ነገር የገጠሙኝ ነገሮች አንዴ ምንድነው የሆነው ላይክ አንዳንዴ ቲዮሪቲሻን ብቻ ስትሆኚ ትንሽ አስቸጋሪ ነው። ስለዚህ ፕራክቲሱን በደንብ ማወቅ አለብሽ። ሰዎች የሆነ ነገር ሲያደርጉ ለምን ፈልገው ነው ማለት በተለይ ዩኒክ የሆነ ፒክቸራል የሆነ ነገር ሲያጋጥምሽ ቶሎ ዲሳይድ ማድረግ ነው። ኮመንሊ የምታየውን ፕራክቲስ አይደለም ሁሌ ማሰብ ያለብሽ ማለት ነው። እና እንዴ ምንድነው የገጠመን ላይክ ሐኪሙ ለኦቨር 24 ሃወር ኢንፊውዝ እንዲደረግ ነው የተፈለገው ማለት ሜዲኬሽኑ ኢንፊውዝ እንዲደረግ የተፈለገው ወይ ደግሞ እንዲሰጥ የተፈለገው በኢንፊውዥን መልክ ለ24 ሰዓት ነው። እኛ የምናውቀው ልክ ቲዮሬቲካሊ የምናውቀው በቃ ማክሲመም ከ2 እስከ 3 ሰዓት ኢንፊውዝ እንደሚደረግ ነው የምናውቀው። እና እነርሷ መጣ ስትጠይቀን እኛ ያልናት በቃ ከ2 እስከ 3 ሰዓት ኢንፊውዝ ይደረግና ይቆም ነው ያለው። ስለዚህ ለ24 ሰዓት መውሰድ ሲኖርበት ሜዲኬሽኑን ላይክ በፋስት ኢንፊውዥን ዊዝን 2 to 3 hours ጨረሰው ማለት ነው። ለአጋጣሚ የሚሆነው ሲኒየሩ መጣ አየ ሲያየው አይቪ ላይኑ ዲስኮንቲኒውድ ሆኗል ወር ዲሲ ተደርጓል። እዛ ዋለባችሁ ማለት ተቆጣ። በጣም ጠየቃቸው ነርሶች ማን ነው እንደዚህ ያደረገውና አላቸው። ፋርማሲስት ከሌ ከ2 እስከ 3 ሰዓት ነው የሚሰጠው ምናምን ብሎ ስላለን ነው ብለው ተናገሩ። ከዛ ሁሌ ነው በቃ ሲያገኘኝ ምናምን እናንተ እኮ ዝም ብላችሁ ምናምን ማለት አትጠይቁም። ምንድነው ብንጠይቅ ኖሮ ልክ እንደዚህ ዩኒክ ነገር ሲገጥመን ብንጠይቅ ኖሮ እንደዚህ አይነት ነገር አይፈጠርም ነበር። ያ ማለት ከልምድ ማለት ነው። የለመድሽ ስቴጅ እንደዚህ አይነት ነገሮችን አንቺም እንትን ታደርጊያቸዋለሽ ማለት አይጠፋብሽም። በጣም ይሄ ሬር የሆኑ ኢንሲደንቶች ስለሆኑ አንድ ማድረሰው እሱ ነበር እና ሁሌ የኛንም ስም ያው በኔጌቲቭ መልኩ ሆኖ ግን ፋርማሲስቶችን አትሊስት ይሆናል ላይ በተደጋጋሚ እንዲጠሩት አስደርጓል። ይሄ ደግሞ የፋርማሲስት ስራ ነው ለካ የሚለውንም ነገር እነሱም በደንብ እንትን እንዲያደርጉት አድርጓልና አንድ እሱ ነበረ ማረሳው። ሌላኛው ደግሞ አሁንም ልክ ዩኒክ የሆኑ በተለይ ዩኒክ የሆኑ ነገሮች ሲገጥሟችሁ ቶሎ ዲሳይድ አታድርጉ። አርዘ ሰዎችን መጠየቅ ምናምን አለባችሁና አንድ እናት መነኩሴ ናቸው። ለልጃቸው የሆነ ሜዲኬሽን ታዘዘ ሰልዲናፊል ሲትሬት። እንግዲህ ሰልዲናፊል ሲትሬት የሚታወቀው ኢንዲኬሽኑ ይታወቃል። በቃ ሞር ዛን 95% ኦፍ ታይም ለምን እንደሚታዘዝ ይታወቃል። ስለዚህ አንደኛ ጾታዋ ሴት ነው። ለጾታዋ ሴት ከሆነ ደግሞ ኢሬክታይል ዲስፋንክሽን አንጠብቅም አይደል? ስለዚህ ፒውርሊ ይሄ ሰልዲናፊል ሲትሬት ለኢሬክታይል ዲስፋንክሽን እንደሚሰጥ ይታወቃል። ስለዚህ እነዚህ እቺ እናት ስለዚህ ፕሪስክሪፕሽን ይዛ ለፋርማሲ ስትዞር
ለማን ነው ይሏታል። ለልጄ ልጇ 10 ምናምን ዓመቷ ነው። አይ ይሄማ አይሆንም አይሰጥም ምናምን አላት። አንደኛ ትልቅ መሆኗ ኢቭን በወጣት ደረጃ ብትሆን ኖሮ ሰው ልኳት ነው ልትባል ትችላለች። እንግዲህ ይህንን መነኩሴ ሰሊና ፕሌስትሬት ግዢ ምናምን ብሎ ሚልካት ጎረምሳ አይኖርም እንደማለት ነው። ደግሞ እንደዛ ችግር ያለበት ሰው። ስለዚህ በተደጋጋሚ ብዙ ፋርማሲ ዞረች መጨረሻ ላይ አንድ ፋርማሲ ከደረሰች ማለት ነው። ስለዚህ እዛ ጋ እንዳጋጣሚ ነው ጠየቃት ማለት ፋርዘር እየጠየቃት ሲሄድ እንደዚህ የሆነ ሳምባዋ ጋር ምናምን ማፈን ነገር የተለያዩ ስሜቶችን ብቻ ነገረችው እና ኦኬ ምናምን ብሎ ፋይናሊ እሱ ዲስፔንስ አደረገላት ማለት ነው። ከዛ ልጄ ግን ምንድነው ይሄ እኮ ብዙ ቦታ ስጠይቅ ዞሬ ያጣሁና አይ እንግዲህ ብዙ ጊዜ መድኃኒት የሚታዘዘው ሌላ ኢንዲኬሽን ስለሆነ ለዛ በደንብ ስላልተረዱት ሊሆን ይችላል አይነት ነገር አለና ስለዚህ ሁሌ ልክ እናንተም ስትወጡ ተማሪ ሆናችሁ አንዳንዴ ዩኒክ ነገር ሲገጥማችሁ ጠይቁ። መጠየቅ የተሻለ ነውና በተለይ ሙያዊ የሆኑ ማረሳቸው ኢንሲደንቶች እነዚህ ናቸው። ፐርሰናሊ የሚገጠሙኝ ነገሮች ብዙ አሉ፣ ግን እሱ ሰዓት ላይ በቃ ይችላል። እስካሁን በሙያም ሆነ በአካዳሚክ ላይ በጣም ጠቃሚ ስኬት ብለህ የምታነሳው ክንውኖች ካሉ የትኞቹ ናቸው? የመጀመሪያው ጠቃሚ ነገር ብዬ የማስበው ፎከስድ የሆነ ኤሪያ ላይ ፎከስ ማድረግ ላይክ እንግዲህ ፋርማሲ እንደምታውቁት በጣም ስፕሮድ ብዙ ኤሪያ ላይ ብዙ ነገር ጋር ልትገቡ ትችላላችሁ። እንግዲህ when it comes to the clinical pharmacy service ደግሞ እንግዲህ ክሊኒካል ፋርማሲ እንደሌሎቹ የሜዲሲኖችን እንኳን ፓዝ ብንከተል በጣም ማለት አሁን ያለው የፋርማሲ ባለሙያ ቁጥር እንትን የማያደርገው ነው ማለት ከበር የማያደርገው ሴክተር ነው። ስለዚህ እኔ ያደረጉት ነገር በቃ የሆነ ኤሪያ ላይ ስቲክ ማድረግ፣ እዛ ላይ በደንብ ስፔሻላይዝ ማድረግ፣ እዛ ጋር በደንብ ሪኮግናይዝ መደረግ፣ እዛ ጋር ብዙ ነገሮችን ችግሮችንም ከነስኬቶቻቸው አቺቭ ማድረግ የሚለውን ነገር ነበር እንትን ያልኩትና ስለዚህ የኔ የጠቀመኝ ነገር የሆነ ኤሪያ ላይ ብቻ ፎከስ አድርጎ መስራት እንጂ በየቦታው ልክ የሆነ ቦታ ስትመደብ የሆነ ቦታ መሮጥ ምናምን ሳይሆን በቃ ይሄ ኤሪያ ይሄ ነው፣ እዚህ ላይ በደንብ መስራት እፈልጋለሁ። ኔሰሰሪ ፕራክቲስ ዋይዝ እዛ ጋር መስራት፣ ሪሰርች ዋይዝ እዛ ጋር መስራት፣ ፖሊሲ ወይም ደግሞ የተለያየ አይነት ለኢምፕሊሜንቴሽን ቦትልኔክስ ምንላቸው አሉና በደንብ ኢምፕሊመንት እንዳታረጊ የሚያደርጉ ነገሮችን እዛ ጋር በደንብ ፐርሲስት አድርገሽ ስትሰሪ አንደኛ ሰው በደንብ ሪኮግናይዝ እያደረገሽ ይሄዳል። በደንብ አንቺም እውቀቱ እና ክህሎቱ በደንብ ይኖርሻል ማለት ነው። የለብ አይነት እውቀት አይሆንም። ስለዚህ እኩል ማንኛውም ጤና ባለሙያ ስለሆነ ኤሪያ ወይም ስለዛ ስፔሲፊክ ዲዚዝ ኮንዲሽን ቢያወራ እኔ እኩል ማውራት እችላለሁ፣ ወይም ደግሞ አትሊስት እነሱ የሚሉትን አንደርስታንድ ማድረግ እችላለሁ፣ ኮስችን ማድረግ እችላለሁ፣ ፋርዘር ብፈልግ ማወቅ ጠይቄ መረዳት እችላለሁ እንደማለት ነውና ስለዚህ አንደኛው የጠቀመኝ ነገር የሆነ ኤሪያ ላይ በደንብ ፎከስድ መስራት፣ ከዛ በዛ ዙሪያ ብዙ ነገሮችን መስራት፣ ሪሰርችን በይው ቲቺንግን በይው ሰርቪስን በይው እዛ ጋር ማድረግ። ሌላኛው እንግዲህ ምን ያህል ይጠቅማል አላውቅም። እኔ የራሴን ልምድ ከሆነ የምትፈልጉት ስራ ስሰራ እከፋፍላቸዋለሁ። የሪሰርች ታይም አለኝ፣ የሰርቪስ ታይም አለኝ፣ ደግሞ ከዚህ ከግቢ ውጭ ደግሞ መሰራባቸው ኮንሰልተንሲን በይው አንድ ፋርማሲ ባለሙያ መስራት ያለበትን ነገር ሌላ ቦታ መስራት ይችላል፣ አቅም ስላለው ብዬ ስለማስብ ማለት ነው። አምናለሁም ደግሞ አቅም አለን በደንብና ስለዚህ ማደርገው ላይክ 12 ሰዓት ከሆነ በቀን ምሰራው 12 ሰዓት ላይ አንድ ነገር ብቻ ከምሰራ እከፋፍላቸዋለሁ። ላይክ ለ3 ሰዓት የሆነ ስራ፣ ሌላ 3 ሰዓት ሌላ ስራ፣ እንደዛ እያደረኩ እንትን አደርጋለሁና ውጭ ላይ ፕራይቬት ላይ የኮንሰልተንሲ ስራዎችን እሰራለሁ። በተለይ እንግዲህ አሁን ፕራክቲካሊ የምሰራው ከኢምፖርት ኤንድ ዲስትሪቢዩሽን ላይ ያሉ ነገሮችን ነው የምሰራው። ግን እዛ ጋር ስሰራ በጣም እንግዲህ ከመጀመሪያው ልምድ እንትን ባረጋች ስራ የጀመርኩት ተማሪ ሆኜ ነው አነስተኛ ማለት ነው። ምን ማለት ነው? ትምህርቴን ላይ ተጽዕኖ በማይፈጥር መልኩ እንደማለት ነው። ግን ደግሞ ራሴን ፋይናንሻሊ ሰፖርት ለማድረግ ስለዚህ መጀመሪያ ስጀምር ስቶር አሲስታንት ሆኜ ነው የጀመርኩት። ሰርዲር ወደ ፎርዚር ትራንዚት ታደርግ ወር ደግሞ አኑዋል ብሬክ ላይ ስለዚህ የ2 ወር 3 ወር ያህል ስቶር አሲስታንት ሆኜ ነበር ሰራ የነበረው። ስለዚህ ያ በጣም ጠቅሞኛል ማለት አንድ ፋርማሲ ባለሙያ የሚሰራቸውን ስራዎች በሙሉ የማየት እድል ገጥሞኛል። ስለዚህ እኔ ስቶር አሲስታንት ሆኜ ያው ካርቶን መሸከም መጣል ሊሆን ይችላል፣ ላይክ
ካርቶኑ ከኔ ይበልጥ ነበር እውነት ለመናገር በሰዓት ግን ከዛ ካርቶኑን እየበለጥኩት ሲሄድ ስራዬን ወደ ሴልስ ኤንድ ማርኬቲንግ ቀየርኩ። ስቲል ተማሪ ሆኜ ማለት ነው። ስለዚህ ሴልስ ኤንድ ማርኬቲንግ ላይ የተዋጣለት አፈቀላጤ ባልሆነ ሴልስ ኤንድ ማርኬቲንግ ያው ማተር ኦፍ ኢንፎርሜሽን አንቺ ብዙ ኢንፎርሜሽን በሰጠሽ ቁጥር ፕሮዳክትሽን ታስታውቂያለሽ፣ የምትፈልጊውን ጎል አቺቭ ታደርጊያለሽ እንደማለት ነውና ስለዚህ ሴልስ ኤንድ ማርኬቲንግ ሁኚ ቀጠልኩ። ከዛ ሌላኛው ደግሞ ላይክ እንግዲህ ኢምፖርት እንደመሆኑ አንጻር በተለይ ይህ ፕሮዳክት ሬጉሌሽን ወይ ደግሞ ፕሮዳክት ሬጅስትሬሽን እንግዲህ ፕሮዳክት ሬጉሌሽን ሲባል ከራሱ ከቢዝነስ ፈርሙ ተነስተሽ ማለት ቢዝነስ ኢንቲቲው ምን ማሟላት አለበት፣ ፕሮዳክቶች እንዴት ይመዘገባሉ፣ ምን ማሟላት አለባቸው የሚሉትን ነገሮች በተለይ ከሬጉላቶሪ ሪሌትድ አክቲቪቲዎች ጋር ያሉትን ስራ ጀመርኩ እንደማለት ነው። ከዛ ቢዝነስ ዴቨሎፕመንት ቀጠልኩ። ማለት ያው አንድ ቢዝነስ ሲቋቋም የራሱን መከተል ያለባቸው ፕሮሲጀሮች አሉና ስለዚህ ቢዝነስ ዴቨሎፕመንት በደንብ ማርኬት አሰስመንት እየሰራው ሰዎች ጋር እንግዲህ ማርኬት አሰስመንት ሰከንደሪ ዴታ ተጠቅመሽ ሊሆን ይችላል፣ ፕራይመሪ ዴታ ኮሌክት አድርገሽ ሊሆን ይችላል። ላይክ እንደዚህ ኤክስፐርት የምትያቸውን ሰዎች ታገኛቸውና ኢንተርቪው ታደርጊያቸዋለሽ፣ ሀሳባቸውን ትሰበስቢያለሽ፣ ዘን ራስሽ የዴቨሎፕመንት አይነት ዲዛይን ታደርጊያለሽ ማለት ነውና ስለዚህ እንደዚህ ማድረጌ ምን ጠቅሞኛል? ላይክ እዚህ ስኩል ውስጥ ኦር ደግሞ ሆስፒታል ውስጥ ያለውን አክቲቪቲ ሳይሆን ውጭ ላይ ያለውን ኤንቫይሮንመንትን በደንብ አንደርስታንድ እንዳደርግ ይጠቅምሻል። እሱ ደግሞ በብዙ ነገር እውነት ለመናገር አንድ ሰው አንድ ኤሪያ ላይ ብቻ እንትን ሲሆን እንትን ይሆናል። ላይክ ምን ልበላችሁ ሪኮመንዴሽኑም ሁሉም ነገር ሶሪ እንግዲህ አሁንም ሚስኮት እንዳታረጉኝ። ለምሳሌ የአንድ ሰርጅን ከሆነ ሁሉንም ነገር የሚያየው በሰርጅን ኦር በሰርጀሪ ቪው ብቻ ሊሆን ይችላል። አንድ ዲስፔንሲንግ የሚሰራ ፋርማሲስት ልክ እያንዳንዱ ስራ የሚያየው ልክ በዲስፔንሲንግ ፖይንት ኦፍ ቪው ነው የሚያየው። ከዛ ውጭ ላይ ምሳሌ ከዲስፔንሲንግ በፊት ምን ፕሮሲጀሮች አሉ፣ ይህ ፕሮዳክት እንዴት ነው የመጣው ፍሮም እንግዲህ ከማኑፋክቸሪንግ ፕላንቱ ተነስቶ እዚህ ፔሽንት ጋር እስከሚደርስ ድረስ ብዙ ፕሮሰሶችን ያልፋል። ያን አንደርስታንድ ላይ ያደርግ ይችላል። ስለዚህ ምን ልሽ ፈልጌ ነው ማለት የሆነ ዳይቨርስ የሆኑ ሴክተሮች ጋር ኤንጌጅ ማድረጊ በብዙ ነገር ጠቅሞኛል። ላይክ ከዛ ከተለያዩ እንግዲህ ፖሊሲ ሜከርስ ላይክ ሚኒስትሪ ኦፍ ሄልዝ፣ ኢትዮጵያን ፋርማሲካል ሰፕላይ ሰርቪስስ፣ ኢትዮጵያን ፉድ ኤንድ ድረግ አውቶሪቲ ጋር የሆነ ስራ ቢኖር ማለት ያለምንም ይሄ ሌላ ሰው እርዳታ ሳትጠይቂ እነሱ የሚጠይቁሽን ነገር በሙሉ ምንድነው ልብ ድፍረት ትመልሻለሽ እንደማለት ነውና ስለዚህ ኮንሰልተንሲ ያው በብዙ አይነት ነገር ኢንጌጅ ልታደርጊ ትችላለሽ ማለት ነው። እንግዲህ አሁን ካጠየቁ ጋር ይመሳሰላል፣ ግን በክሊኒካል ፋርማሲ ላይ ፋርማሲ በመሆን በግላዊ ህይወት ላይ ምን የጠቀመው አለ? በግላዊ ህይወት ነው። በጣም አሪፍ። ፋርማሲስት በመሆኔ በተለይ ይሄ ፕሪሲዥን ምንለው አይነት ነገር ፕሪሲዥን ኢን ሴንስ ላይክ ለምሳሌ የሆነ ነገር ዲሳይድ ስታደርጊ ዝም ብሎ እንትን አይደለም፣ ሞር ወደ አኪዩሬሲ የሚያስጠጋሽ ነገር ጋር በጣም እንድትሄጂ ያደርግሻል። ኮርሶቻችሁን ወደ ኋላ ተመልሳችሁ ብታያቸው ዳይቨርስ መሆናቸው የእናንተን አናሊቲካል ስኪል በደንብ እንትን ያደርጉላቸው። እውነት ለመናገር መታዘብ ትችላላችሁ ሌሎች ሰዎችን። ፋርማሲስትን ለምሳሌ የተለያየ ዲሲፕሊን ላይ ብታደርጊው ይህ መሀል ላይ ሆኖ በደንብ መጫወት ይችላል። ላይክ ሌሎች የተራራቁ ዲሲፕሊኖችን ማጠጋጋት ይችላል እንደማለት ፈልጌ ነው በነገራችን ላይ እና ስለዚህ የፋርማሲ ባለሙያ መሆኔ ከተለያዩ ዲሲፕሊኖች ጋር በቀላሉ ኢንተራክት እንዳደርግ ጠቅሞኛል። ከዛ ደግሞ በተለይ ደግሞ የሆነ ኤሪያ ላይ ፎከስ አድርጌ መስራቴ ደግሞ በብዙ ሴክተርስ ኦር ደግሞ በብዙ ኢንዲቪጁዋልስ ከፔሸንትም ላይ ከሄልስኬር ፕሮፌሽናልስ ኦር ደግሞ ሄልስኬር ወርከርስ ፐርስፔክቲቭ በደንብ ሪኮግናይዝ ነሽ እንድትይ ማለት ሪኮግኒሽን ኢን ሴንስ ላይክ የሆነ ነገር ሲፈለግ ለምሳሌ የካንሰር ኬር ላይ ፋርማሲ ሪሌትድ ነገር ሲኖር በቀላሉ ፒክ ትደረጊያለሽ እንደማለት ነው። ያ ሪኮግኒሽን በብዙ ነገር ይጠቅምሻል። አንድ ስራ አሳይመንት ቢሰጥሽ በማያሳፍር ላይክ ሌሎች ይሄ ደግሞ ፋርማሲስት ነው እንዴ ምናምን በማያስል መልኩ መመለስ ትችላለሽ። ስለዚህ ላይክ በተለይ በፋርማሲስት በመሆኔ የነገሮች የማይበት ወይ በጣም ዳይቨርሲፋይድ በሆነ
ግን ደግሞ ሶሉሽን ስሰጥ ኦኬ ሰዎችን ጋር በደንብ ኢንተራክት ማድረግ እንዳለብኝ ቲም ወርክ እንደሆነ ምናምን አንደርስታንድ ታደርጊያለሽ እና ለዲሲሽኖች እንደ ቲም ወርክ እንዲሆኑ ብዙ ነገር እንትን ታደርጊያለሽ ሆነስትሊ ስፒኪንግ ማለት ነው። ስለዚህ አይ ቲንክ በብዙ ነገር ጠቅሞኛል ብዬ አስባለሁ። ፋይናንሻሊም ጠቅሞኛል። ፋይናንሻሊ ኢን ሴንስ ፋይናንሻሊም እናንተም ሲባል ዝም ብሎ የሆነ ኤሪያ ላይ ላይክ እሺ በቀን 8 ሰዓት ነው ይታወቃል ኦፊሻሊ የምትሰሩት 8ቱንም ሰዓት አሁን ለምሳሌ አንድ ሆስፒታል ፋርማሲስት ሄዳችሁ ግማሹን ሰዓት ሲያወራበት፣ ግማሹን ሰዓት ፔሸንት እያጉላላ እንትን ሲያደርግበት፣ ግማሹን ሰዓት እየሰራበት አይነት ነገር ከሆነ አንደኛ ራሳችሁንም ፕሮፌሽናሊ አታሳድጉም፣ ፋይናንሻሊ አትጠቅሙም። ሌላ አላስፈላጊ ነገር እንድታስቡ ሊያደርጋችሁ ይችላል። ሞቲቬትድ አትሆኑም፣ ምክንያቱም ታገኙት ነገር ሪዋርዲንግ ላይሆን ስለሚችል። ሞቲቬትድ ማትሆኑበት ምክንያቱም ዩ አር ዱይንግ ሩቲን አክቲቪቲ የተለያየ አይነት ነገሮችን አንዳንዴ ስኪል የተለያየ አይነት ፐርስፔክቲቭ የሚያዩ ነገሮችን ላይ ኢንጌጅ ስላልሆንሽ እንትን አታደርጊም። ስለዚህ ሰዓትሽን አትሊስት ከፋፍለሽ በደንብ ምን ልበልሽ ብዙ ሴክተሮች ላይ ኢንጌጅ ብታደርጊ በብዙ ነገር ይጠቅምሻል። ፋይናንሻሊም ወይም ደግሞ ፈልጊው መልኩ ማለት ነው። ጥያቄያችን ነው ጥሩ እንግዲህ አብዛኛው ተማሪዎች ማወቅ የሚፈልጉት ነገር በክሊኒካል ፋርማሲ ውስጥ ምርምር ፊልድ ውስጥ መሳተፍ ለሚፈልጉ ተማሪዎች ምን ትመክራለህ? የምመክረው ነገር እውነት ለመናገር አሁን ባለበት እንትን ትንሽ ያው የራሱ የሆነ ምንድነው የፖሊሲ ባካፕ ያስፈልጋል እና በዛ ፖሊሲ ባካፕ ችግር ምክንያት የፋርማሲ ሰርቪሱ በደንብ በምንፈልገው ላይክ በተጀመረበት አይነት በተጀመረበትን ያህል እድሜ አላደገም። ያላደገበት ምክንያት የራሱ አለው። አንድ ሰዎች የሾርት ተርሟን ብቻ ነው የሚያስቡት። ላይክ ሾርት ተርም የሆነ ነገር ከሆነ ላይክ ሎንግ ተርሙ አይታያቸውም። ስለዚህ በዛ ምክንያት ብዙዎቹ እንትን ያደርጉ ደስተኞች አይደሉም ለመስራት። ደስተኞች ያልሆኑበት የራሳቸው ምክንያት ሊኖራቸው ይችላል። ክሊኒካል ፋርማሲ ሰርቪስ ስትሰጪ ዴይሊ ራስሽን አፕዴት ማድረግ አለብሽ። ከብዙ ሰዎች ጋር ነው የምትገናኘው። ራስሽን በደንብ በእውቀትም በስኪልም ራስሽን ማሳደግ አለብሽ እና ስለዚህ መጀመሪያ ማድረግ ያለባቸው ነገር አሁን የምናየው ይሄ መንገራገጭ ወይም ደግሞ የምንፈልገውን አይነት ነገር ደረጃ ላይ ያለመድረስ የራሱ ምክንያቶች አሉት። ግን ፐርሲስተንስ ያስፈልጋል። ቅድም ምን ብዬሻለሁ? እኔ ለምሳሌ ፐርሲስት ስላደረኩ ነው እዚህ አሁን ያለሁበት ኤሪያ ላይ በደንብ ሪኮግናይዝድ ሆኜ እየሰራሁ ያለሁት አይደለ? ስለዚህ ዝም ብሎ ልክ በየቦታው እንትን ማድረግም ጥሩ አይደለም። ስለዚህ ፐርሲስተንስ ያስፈልጋል። ችግሮች ቢኖሩም ችግሮችን እንደ ቲም ለመፍታት መሞከር ነው እንጂ ልክ የሚገጥሙት ኦብስታክልስ ወር ደግሞ ባሪየርስ ተደናቅፎ ወደኋላ መመለስ የለባቸውም። ስለዚህ ክሊኒካል ፋርማሲ ሰርቪስን የምር ፔሸንት ላይ የሚጠበቀውን ኢምፓክት ለማሳየት ከተፈለገ በደንብ ምንድነው ይሄ ስትሮንግ የሆነ ስታንድ ይዞ የሚንቀሳቀስ የሚሰራ ተማሪ ዘንድ ግራጁዌት ሲያደርግም ደግሞ ክሊኒካል ፋርማሲስት ያስፈልገናል። አሁን የተለያዩ እንቅስቃሴዎች አሉ። ላይክ አርሚዲ ፕሮግራምን ማስጀመር፣ በክሊኒካል ፋርማሲ ፒኤችዲ ፕሮግራም እንዲኖር ማድረግ፣ ሬዚደንሲ ፕሮግራሞችን ማስጀመር። ሬዚደንሲ ፕሮግራም ኢን ላይክ አንድ ሐኪም ልክ ጀነራሊስት ነው ከወጣ በኋላ ስፔሻላይዝ ያደርጋል ወይ ኢንተርናል ሜዲሲን ስፔሻላይዝ ያደርጋል፣ ኦፒዲያትሪሻን ስፔሻላይዝ ያደርጋል፣ ጋይናኮሎጂስት ሰርጀሪ እያለ ይሄዳል አይደለ? ሲሚላርሊ ፋርማሲስትም አሁን ልክ የሌሎች ሀገሮችን ፕራክቲስ ምንድነው ላይክ አንድ ፋርማሲስት ፒዮር ኢንተርናል ሜዲሲን ላይ መስራት ፕራክቲስ ማድረግ የሚፈልግ ከሆነ ልክ በኢንተርናል ሜዲሲን ሬዚደንሲ ፕሮግራም ያልፋል ማለት ነው። ኦንኮሎጂስት የሚፈልግ ከሆነ ኦንኮሎጂ ፋርማሲስት የሚፈልግ ከሆነ ልክ ኦንኮሎጂ ላይ ሬዚደንሲ ፕሮግራም ጆይን አድርጎ ልክ ፒዮር የኦንኮሎጂ ፋርማሲስት ሰብ ስፔሻሊስት ኦር ደግሞ ስፔሻሊስት ይሆናል ማለት ነው። እንደዚህ አይነት ነገሮች ለማስጀመር ሩቅ አይደለም። ኦልሞስት አብዛኛው ነገር ቤዚክ የሚባሉ ቻሌንጆች ነገር እየታለፉ ሰውም ሪኮግናይዝ እያደረገው እዚህ ደረጃ ላይ ደርሰናል እና ስለዚህ አይ ቲንክ አሁን የሚመጣው ነገር ጥሩ ይመስለኛል። ያው ሲመጣ እና አፕላይ ኢምፕሊመንት ሲደረግ ነው እውነት ለመናገር የምናደርገው። ከዛ በተጨማሪ ግን በተለይ ከሪሰርች ጋር የተያዙ ነገሮችን ሰርቪስ በሪሰርች ሰፖርት መደረግ አለበት። ምንም እንኳን ያው ሪሰርች አሁን በተለይ በኢትዮጵያ ኮንቴክስት ብዙ አይነት ኢሹዎች ቢኖርብንም ሪሰርች አይሰራም ማለት አይደለም፣ በጣም ይሰራል። ግን ለኢምፕሊሜንቴሽን ወይ ደግሞ ለፖሊሲን ለማስቀየር የሚጠጋ እንትን አይደለም። አሁን
በደንብ እንደዚህ አይነት ነገሮች እንደዚህ አይነት ባይን ነገሮች እየመጡ ነው። ላይክ ፖሊሲ ሜከሮችም በተለይ ዴታን ዩቲላይዝ ማድረግ እየተለማመዱ ነው። የሆነ ሰው የሆነ ሪሰርቸር ዴታ ጀነሬት ያደርጋል። ዘን ያ ዴታ ግን ለፖሊሲ ኢምፕሊሜንቴሽን ወይም ደግሞ ለፖሊሲ ኢንፑት አይሆንም ነበር። አሁን ግን እንደዚህ አይነት ልምምዶች ስላሉ በደንብ ሪሰርች ላይም ስትሮንግ መሆንም አለባችሁ። እንግዲህ የመጨረሻው ጥያቄ የሚሆነው የኢትዮጵያ ፋርማሲ ተማሪዎች ማህበር እንደማወቁ እና በተጨማሪ ስራዎች ላይ እንደመሳተፉ በፋርማሲ ተማሪዎች ህይወት ውስጥ ላይ ኢብሳ ምን አይነት ተጽዕኖ ያሳድራል? እንዲሁም በዚህ አካል መሆን ፍላጎት ላላቸው ሰዎች ምን አይነት መልዕክት ያስተላልፋሉ? በጣም ጥሩ ጥያቄ ነው። ለመናገር በባለፈውም ትንሽ ካስደሰተኝ ነገር ልጀምርና ኢቭን ከናንተ ከዚህ ሎካል ካለው ኮላቦሬሽን አልፋችሁ ላይክ ሪጂናል አድረሳችሁታልና በጣም ነው ደስ ያለኝ ለመናገር። ይሄ ምን ይፈጥራል መሰላችሁ? ላይክ አንድ ሰው ላይክ ይሄ ፊት ለፊቱ ያለውን ብቻ ሳይሆን ራቅ ብሎ ያለውን ኮንቴክስት በደንብ እንዲያይ ያደርገዋል። ምን ለማለት ፈልጌ ነው? ለምሳሌ አንቺ ከሌላው ተማሪ ማወቅ የምታውቂው ነገር ወይም ደግሞ የምትማሪው ነገር ይኖራል ሰው። ስለዚህ የኢብሳ ስትሮንግ መሆን አንደኛ ተማሪዎች የሚገጥማቸውን ችግሮች በቀላሉ እንዲፈቱ ያደርግላቸዋል። ኢቭን ራሱ እናንተ የኢብሳን ኦርጋኖግራም እያየውን ነበር፣ ቴሌግራም ግሩፓችሁ ጋር ገብቼ እያየው ነበርና የእናንተን ኦርጋኖግራም ራሱ ለአንድ ቢዝነስ ኢንቲቲ ብትሰጡት ጉድ ኦፖርቹኒቲ እውነት ለመናገር ማለት ነው። ኦር ደግሞ ለአንድ ቢዝነስ ኢኔሴንስ ሁሉም ነገር ቢዝነስ ነው እውነት ለመናገር። ላይክ እዚህ ጥቁር አንበሳ የምትሰሪው ነገር ቢዝነስ ኢኔሴንስ ላይክ ይሄ ገንዘብ ጋር መያያዝ የለበት። ስለዚህ ከገንዘብ ውጪ ብዙ ነገሮችን ስታብሊሽ ለማድረግ የእናንተ ኦርጋኖግራም የእናንተ ላይክ ቲማችሁን ስትራክቸር ያደረጋችሁበት ወይ እውነት ለመናገር ከአንድ አሁን ኢትዮጵያ ውስጥ ምናምን ዞር ብላችሁ የምታያቸው ተቋማት እንደዚህ አይነት ስትራክቸር የላቸው። ቢኖራቸው ግን አንደኛ ኤፊሽንሲያቸውን ይጨምራሉ። ፕሮፊታብል ኢን ሴንስ ላይክ ከስተመርን ሳቲስፋይ ማድረግ ፕሮፊት አንድ ሳቲስፋይድ የሆነ ከስተመር አንቺን ሰርቪስ ለማግኘት ቶሎ ይመጣል እንደማለት ነውና ስለዚህ እንደዚህ አይነት ነገሮችን በደንብ እንትን ለማድረግ ይጠቅማል። ሁለተኛ ነገር የእናንተ ስትራክቸር ራሱ ችግሮችን በቀላሉ አይደንቲፋይን አድርጎ ለመፍታት በጣም እንትን ይሆናልና የእናንተ ስትሮንግ መሆን ደግሞ እናንተ አሁን በተቋቋማችሁበት ወይ እንደዚህ መሆኑ ብዙ ተማሪዎች ለምሳሌ በፊት ለምሳሌ እናንተ አዲስ አበባ ዩኒቨርሲቲ ተማሪዎች ከምኒልክ ሜትሮፖሊታን ተማሪዎች ጋር በእርግጠኝነት ኢብሳ ባይኖር አትገናኙም። ፕሮባብሊ ግራጁዌት ካደረጋችሁ በኋላ በስራ ዓለም ያውም ደግሞ ከተገናኛችሁ ማለት ነው ልትተዋወቁ የምትችሉት። አሁን ግን ይሄ ትልቅ የመታወቂያ መድረክ ነው ኢብሳ ማለት ነው። የምታወቅ ማለት ዝም ብሎ መታወቅ ምናምን አይደለም። መታወቂያ መድረክ ማለት ስራ የምትሰሩበት መድረክ እንደማለት ነው። ስለዚህ ተማሪዎች ስራ መስራት ቢፈልጉ የእናንተ አሶሲዬሽን ትልቅ ባክአፕ ነው ለነሱ። ፍሮም ዜሮ ፍሮም ስክራች ከመጀመር ከእናንተ አሶሲዬሽን ጋር መጥቶ ራሱ የሆነ ሀሳብ መጠየቅና እናንተ ያን ነገር ማመቻቸት ትልቅ ለነሱ ትልቅ ኢንፑት ነው። ስለዚህ ተማሪዎች አንደኛ የእናንተን የተማሪዎች ማህበር በደንብ ሰፖርት ማድረጋቸው ፕራይመርሊ የሚጠቅማቸው ራሳቸው ነው ራሱ ተማሪው ማለት ነው። ሁለተኛ እናንተ ጋር መጥተው አንዳንድ አክቲቪቲዎችን መስራታቸው በዚሁ የስራ ልምምድ ስራ እንዴት እንደሚሰራ በደንብ መለማመድ ይችላሉ ወይ በደንብ ያውቃሉ ማለት ነው። ሌላኛው የመብት ጥያቄም ቢኖር ላይክ አንዳንዴ መብት ኢን ሴንስ አንዳንዴ ዝም ብሎ አንዳንድ ሰው ዝም ብሎ መብት ነው አይነት ነገር አይደለም። መብት ዊዝ ኤቪደንስ ማለት ነው። ለምሳሌ ተማሪዎች እንደ ተማሪ መብት አላቸው አይደለ? መብታቸውን ለመጠየቅ አንቺ ብቻሽን ሄደሽ ከመጠየቅ ይልቅ በማህበሩ በኩል ሄዶ መጠየቅ ራሱን የቻለ ኢምፓክት አለው። ሰዎችን በደንብ ሪኮግናይዝ ያደርጉታል። ሁለተኛ ነገር ላይክ የሆነን ችግር ለመቅረፍ ወይ ደግሞ የሆነ አሁን እናንተን እንዳትማሩ የሚያደርጋችሁ የእናንተን ትምህርት ደግሞ በደንብ ይሄ ስትሮንግ እንዲሆን ወይ ደግሞ ይሄ ፔዳጎጂ ወይም ደግሞ ቲቺንግ ለርኒንግ ፕሮሰስ በጣም ስትሮንግ እንዲሆን የእናንተ እንትን በጣም ትልቅ ኢምፓክት አለው። ስለዚህ ተማሪዎች ልክ የተማሪ ማህበሩ አስተማሪዎች እንደዚህ አይነት ዴሊቨራሎጂ ቢጠቀሙ አንደኛ ተማሪዎች በጣም ይጠቀማሉ። ሁለተኛ ነገር አነሰሪ የሆኑ ስትረሶችም አይኖሩም። ተማሪዎች ስላለፍኩ አውቀዋለሁ ምን ያህል ስትረስፉል እንደሆነ ተማሪ መሆን ማለት ነው።
ያ ምንድነው ታይም ማኔጅመንት በደንብ ስለማናቅ ኦር ደግሞ ዴሊቨር የሚደረጉበት ወይ ሁሉን ተማሪ ያማከለ ስለማይሆኑ ለሆነ ግሩፕ ሊመቸው ይችላል፣ ለሆነ ግሩፕ ላይ ሊመቸው ይችላል፣ የሆነ ግሩፕ መሀል ላይ ሊሆን ይችላልና የተለያየ አይነት ዴሊቨሮሎጂ ኦር ደግሞ ፔዳጎጂካል ቴክኒኮችን በመጠቀም እንዲማሩ ለማድረግ የእናንተ ስታንድ ትልቅ ጠቀሜታ አለው ማለት ነው። ለዚህ ብዙ ጥቅም አለው እንደማለት ነው። እና ሌላኛው ፕሮባብሊ ቅድም ሜንሽን ያላደረጉት ግን እናንተም እንድታስቡበት የምፈልገው አይ ዶንት ኖ የሪሰርች ዊንግ ይኖራችሁ አላውቅም። የሆነ ሴልስ ኤንድ ፕሮሞሽን ቲም ያላችሁ ይመስለኛል፣ እርግጠኛ አይደለሁም። ስለዚህ ልክ የሪሰርች ዊንግም ቢኖራችሁ ተማሪዎችም ደግሞ ልክ አሁኑ ጀምረው ሪሰርች ላይ በጣም ኢንጌጅ ብታደርጉ አይ ቲንክ ግራጁዌት አድርገው ወጡ ይመስለኛል። ቤታ ብሎከርስ ጥሩ ኤግዛምፕል ናቸው። ስለዚህ ቤታ ብሎከርስ ላይ ከሆነ ሞለኪ ማለት ሪሰርች ማለት እንትን አይደለም በነገር ላይ ላይክ ይሄ የሆነን ሞለኪውል ኤክስትራክት አድርጎ የስን ስትራክቸራል አክቲቪቲ ሪሌሽንሺፕ አውቁ እና ሌላ ፋርዘር ሞለኪውላር ሌቭል ያለው ብቻ አይደለም። ሪሰርች እንደዛ አይደለም። የሆነ ፕሮብለም አይዴንቲፋይ ታደርጊያለሽ፣ ዘን ያን ፕሮብለም የምትፈጅበት መንገድ ነው ሪሰርች ማለት ነው። ወይ ደግሞ ለመፍታት የምትሄጅበት መንገድ ማለት ነው፣ ለማሳየት ለሌሎቹ ማለት ነው። እና ሪሰርች ላይ በጣም ስትሮንግ የሆነ ስታንድ ቢኖራችሁ ኢቭን ከተቻለ ራሱ እንደው ልምምዳችሁ ቢሆን ላይክ አንድ ተማሪ ፊፍዝ ይር ሲደርስ ብቻ ለሪሰርች ከሚያደርግ ይልቅ ከመጀመሪያው ነው ጀምሮ በተለይ ለምን ዴታ ኮሌክተር አትሆኝም? በዴታ ኮሌክተርነትሽ የምታውቂያቸው ብዙ ነገሮች ይኖራሉ። የሆነ ሪሰርች ቲም ውስጥ የሆነ ቮለንተሪ ሰርቪስ መስጠትሽ የሚያሳውቁሽ ብዙ ነገሮች አሉ። አንደኛ ለራሳችሁ የስራ ኦፖርቹኒቲዎችን ስራ ኢኔሴንስ ተቀጥሮ መስራትን ብቻ አይደለም። አሁንም ትኩረት እንድትሰጡ የምፈልገው ግራጁዌት ስታደርጉ ለመቀጠር ምናምን ብቻ መሆን የለበትም። ቅድም አንድ ያልነገርኳችሁ ነገር ጤናን ዘርፍ የመረጥኩበት አንደኛ መንግስት የሚቀጥረው ላይክ እንደ ግራጁዌት እንዳደረግሽ በጤና ዘርፍ ላይ ተምረሽ ትመረቂ ብቻ ነበር ሚል ስታንድ እንትን ነበረ። ላይክ አሁን ኢንጂነሪንግ ሪል ኢንተረስቲንግ ከፈለጋችሁ ካልኩሌሽን ነገር ላይክ እንደዚህ አናሊቲካል የሆኑ ነገሮች ደስ ይሉኛልና ኢንጂነሪንግ ብገባ ደስ ይለኝ ነበር። ግን ኢንጂነሪንግ ግራጁዌት ካደረግኩ በኋላ ራሴን የስራ ፈልጌ የምገባው ያ ሞቲቭ መኖር የለበትም። ለኢንተርፕሪነር መሆን አለበት ሁሉም ሰው። ላይክ ግራጁዌት ሳደርግ ተቀጥሬ ለመስራት ሳይሆን ላይክ ስራንም ፈጥሬ ለመስራት አይነት ነገር ስታንድ መኖር አለበትና በተለይ ኢትዮጵያ ውስጥ ደግሞ አሁን ያለው ነገር ጥሩ እንትኑ ምንድነው ላይክ ብዙ አዲስ ያልተደረጉ ኤሪያዎች አሉ። ሰዎች በድፍረት ገብተው የሚሰሩባቸው ኤሪያዎች የሚበዙበት ማለት ነው። ላይ ገንዘብ ስላለው ብቻ የሆነ ቢዝነስ ሴክተር ውስጥ ገብተው የሚሰራው ግን ድፍረቱና ገንዘቡ ብቻ ነው ያለው። ግን እናንተ ያንን የሱን ስራ ሞደርናይዝ አድርጋችሁት ብትሰሩበት አንድ ሞር ፕሮፊታብል ትሆናላችሁ፣ ሪስኩ ሚኒማይዝ ታደርጋላችሁ እንደዛና። ስለዚህ ግራጁዌት ስታደርጉ ለመቀጠር ብቻ እንዳይሆን ላይክ ራሳችሁን ስራ ፈጥራችሁ ለመስራት ማለት ነው። እንግዲህ በድጋሚ ቃለ መጠይቅ ፈቃደኛ ስላደረጉ በኢብሳና በሚዲያ ፐብሊክ ሰብ ኮሚቴ ስም አመሰግናለሁ። ሌላ የምትሉት ነገር ከሌለ በጣም አመሰግናለሁ። እውነት ለመናገር አይ ዊሽ በብዙ መልኩ እናንተ ጋር ኢንቴግሬት አድርጌ ብሰራ ደስ ይለኛል። ያው ጊዜው እናንተን ካለ እንደማለት ነው። እና በጣም ነው ከምላችሁ በላይ በጣም ነው ደስ ያለኝ። እንደዚህ እንትን አልነበረንም እኛ ላይክ አሁን እኛ እንኳን አይደለም በአገር አቀፍ ደረጃ የፋርማሲ ማህበሩ እንደዚህ ስትሮንግ ሆኖ አይደለም ዊዝን ስኩል ራሱ እንደዚህ አይነት የሆነ ቲም አልነበረም። የጓደኝነት ቲም አለን ግን ደግሞ ላይክ ሁሉንም ያማከለ ቲም አልነበረንም እና ስለዚህ እናንተ እንደዚህ አይነት እንትን መሆን በጣም ከምታስቡት በላይ ትልቅ ኢምፓክት አለው። እና ከዚሁ ደግሞ ምናልባት በባለፈውም ተናግሬያለሁ። ሆነስትሊ ከሌሎች አገራት ጋር እንግዲህ ከአፍሪካ ብቻ አይደለም ራሳችን ሊሚት ማድረግ ያለባችሁ፣ በደንብ ኤክስፕሎር አድርጉ። ብዙ የፋርማሲ ማህበራት ፋርማሲ ተማሪዎች ማህበራት ይኖራሉ። እንዳጋጣሚ ሆኖ አሁን በባለፈው የኖርዌይ ያየሁት ምንድነው ልክ ተማሪዎቹ የራሳቸው ማህበር አላቸው እና የሚሰሩትን ስራ ስታዩ ደግሞ በጣም እንትን ያደርጋቸዋል። ላይክ ቮለንተሪ ሰርቪስ አላቸው። ቮለንተሪ ሰርቪስ ምንድነው እነሱ የሚያደርጉት ላይክ የፈንድ ሞቢላይዝ የሚያደርጉበት የተለያዩ ሜካኒዝሞች አላቸው። በስሊቢት ሄዱና ልክ የሆነ ስጦታ እየሰጡ ብር ይቀበላሉ። ዘንድ ያንን ለተቸገሩ ሰዎች ላይክ እንዲሁም አሁን የሚገርማችሁ አሁን እኛ ጋር
ነርሲንግ ኤዱኬሽንን በተለይ ከኦንኮ ሄማቶሎጂ ጋር ተያያዙ ቲቺንግ አክቲቪቲዎችን እነሱ የሚሰሩት የእነሱ ማህበር የሆነ ሩጫ ያዘጋጁና ላይክ ብር ይሰበስባሉ። ምን ያደርጋሉ? እየሮጡ ልክ ለምሳሌ ስትሮጪ ያው ትከፍ ያለሽ አይደል? ላይክ ታላቅ ሩጫ አይነት ስታይል ማለት ነውና ስለዚህ የፋርማሲ ተማሪዎች ማህበርን ልክ እንደዚህ አይነት ለፈንድ ሞቢላይዜሽን የሚሆኑ ነገሮችን በማዘጋጀት ለእናንተም ለማህበሩ ማጠናከሪያ ሌሎችን ደግሞ ስትረዱ እናንተም በደንብ ሪኮግናይዝ እንድትደረጉ የሚያደርጋችሁ ብዙ አይነት አክቲቪቲዎች ይኖራሉና ሌሎች የተለያዩ ሀገሮችን ኤክስፒሪየንስ ማየታችሁ እነዚህ አይነት ልምዶችን ለመቅሰም ይጠቅማችኋል። እናንተንም በጣም ስትሮንግ እንድትሆኑ ያደርጋችኋል። ፕሮባብሊ በትምህርቱም ዘርፍ ሌላ ሀገር ሄዳችሁ መማርም ከፈለጋችሁ ላይክ ስኮላርሺፕ ዝም ብሎ ቁጭ ብሎ ዌብሳይት ላይ ስትፈልጊ ብትወይ ልታገኝ ትችላለሽ፣ ግን ሳክሰስ ሬቱ 1% ሊሆን ይችላል። ግን ከተለያዩ ሰዎችን የማወቅ እድል ኖሮሽ ሌሎች ሰዎች ጋር የመስራት ነገር ካለሽ ግን ላይክ በተማሪው ማህበራት መካከል ሊሆን ይችላል ወይም የተለያየ ሰው እነሱን ግን ዳይሬክት ኮንታክት አድርገሽ የስኮላርሺፕ ኦፖርቹኒቲውን ኤክስፕሎር ብታረጊ ስለዚህ ሰክሰስ ሬትሽን ከ1% ወደ 50% ወደ 60% ልታሳድጊ ትችላለሽ እና ስለዚህ ይሄ ኮላቦሬሽኑ ፓርትነርሺፑ በደንብ ስትሮንግ መሆን አለበት ዊዝን እና አውትሳይድ ካንትሪ ማለት ነው። ስለዚህ በርቱ። አመሰግናለሁ በጣም ኢንቫይት ስላደረጋችሁ በጣም ደስ ብሎኛል። በርቱ።